ብያለሁ ነገር እንዳፈልጉኝ ዛሬ ቆሻሻ አውጡ እሺ ይቅርታ ቆሻሻው እንደበዛው ቤታችን ለቅሶ ስለነበረ ነው ውይ በጣም አዝናለሁ የቅርብ ሰው ነው የውሻችን ሶስተኛ ልጅ ሞተች ውይ የኔ እናት ምን አገኛት በልጅነቷ ውይ ለኔ ያርገው እና በረታችሁ ምንም አንልም ዋናው የውሾቹ እናት መኖሯ ነው እሷም አርጉዝ ናት እውነት አርግዛለች ጎበዝ እናት ነች በወጣ አይተካ ላይ ጎበዝ ነች ማለት ነው በቃ ማዳበሪያውን አስቀምጥልኝ እሺ እሺ እኔ እናት በርቱ አይዟችሁ ሃይ ሀብታም ቆሻሻ ሃይ ሀብታም ቆሻሻ ቆሻሻውን ጥሎት ሄደ እንዴ ቆሻሻው እኔ ነኝ ቆሻሻው ምንድን ያልሽው እንዴ አትምታኝ ተው እንጂ እንዴ ምን ሆነ ነው ሴት ልጅ እኮ አትመታም አንተ ምን አገባ ለምን ያገባኝ በንግግር መፍታት እየቻልክ ጸብን ምን አመጣው አገባም ዞር በል አልኩ እኮ አንቺ እሱ ያዋጣሻል አው ያዋጣኛል አው አዋጣታለሁ አዋጣት አንቺ ደግሞ እንገናኛለን እሺ ነውር አይደል እንዴ በጣም ነው እሺ ማመሰግነው በነፍሴ ነው ደረስክልኝ ምንም ችግር የለም ባስፈለኩሽ ሰዓት አለሁ በጣም አመሰግናለሁ በቃ አሁን ልሂድ እሺ አትጥፊ ደግሞ በቃ ልሂድ ስማ እቺን የመሰለች ሽንኩርት የሆነች ልጅ ነው ትሳባለች እንጂ እንደው ይመታል ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ አይ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደሞ እኔም ብሎ ተሳሚ ውሻ ይሳመኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ ለኢትዮጵያ ሕዝብ ተከናውኗል ወዴት ነበር የሚሄደው በዚህ ላይ በዚህ ኮምፓሴን አጠፋችሁ ኮምፓስሽ ይጥፋ ምን ሆነ ነው ዝም በይ እኔ ፈልጌ ነው እንደደረኩት ጭራሽ ለገልኝ አንተ እንኩ ተፈነካከቱ ሊበላ ንዳው ወዴት ልንዳው እሱን እየሄድን እንነግራለን ወደኋላ ነው የምንሄደው እናንተ መንገዱን ይሉልኝ እኔ እናንተን እንጠብቃለሁ አብረን ነው ምናልቃት ታሪክ ነው ማረጋችሁ አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ አረ ወንድም ወደግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጨው እንዳትጠቅ ወንድሜ ትሄዳለህ የት ኤርፖርት ነኝ ችግር የለም ግባ ምን ባክ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ አሜሪካ ፍላይት አለኝ እሺ በአፕሊኬሽን ነው ወይስ እንዴት ተስማማል ጀምረው በፈለከው አድርገው በቃ 900 ብር ትከፍላለህ 5000 ምከፍላለሁ እኔ ምንም የብር ችግር የለብኝም ወንድሜ እኔ አሜሪካ ነው የሚሄደው ፍላይት አለብኝ በጣም ቆይ ግን እንዳታስጀምረው አንድ ላፕቶፕ የምሰጣት ልጅ አለች እነዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ ቼኪንግ ታይሜ በጣም እኮ ረፍዷል እንዴ ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ ማታም እንዲሰራ ነው ያደርኩት አታዝኑልኝም እንዴ ሄሎ
ሺት ስልኬ ዘጋ። አንዴ ባንተ ስልክ ልደውልላት እባክህ። ምንድነው ያው $1000 ይሆናል አሁን ስልክ ምንድነው ለዚህ ሰው የምትጠረጥሩት? ምንድነው መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አለቃ ዞር በሉና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከDWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ። እንዴ 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 ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው ወይ? በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ናታ እንዳቀርጹኝ ሰባዊ መብቴን እየጣስክ ነው። እንዳቀርጸኝ ዝጋ። ስማ አንተስ በግ መስለህ የሰው ድንበር ጥሰህ ስትገባ ጽድቅ የሰራ እንደ የሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድነው ያስከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው እባክህ? ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው ነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን በቃ አልቅሽ ያስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁ? ስፔን ድንበር ነው። ስፔን ቪቫ ባርሳ። የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ። ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥም። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለቀኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለቀኝ ሪያል ማድሪድ። እንዴ ሰላም ሰላም ነው። እንዴት ነው? ኧረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው። እንዴት ነው? እንገናኛለን። እንዴ ምን ነው? ከነዚህ ልጆች ጋር እንዳላ ያላልኩም? አንቺን ምን አረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዜን መናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? እሺ ነይ። ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለህ አብሮ አደጎችን የምትተው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰምጠህ ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ። አንተ እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አልረሳም፣ አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይን ጠጣ። የኔ እህት
ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝል ይኸው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው ዝጋ እህታችን እኮ ገና አንድ ፍሬ ናት በ40 ዓመቱ አንድ ፍሬ የሁለታችሁ ታላቅ እኮ ናት ለኛ እኮ አንድ ፍሬ ናት ብሏት ምን አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ እናንተ ግን ምን አይነት ራስ ወዳድ ናችሁ እናንተን ለፍታ አሳደገች አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ እንደውም ተውት እሺ እኔ ከሷ የተሻለች ነው የሚገባኝ ቤተሰቧን የጨረሰች ተውት አንተ 41 ሊሞላት እኮ ነው በልጅነቷ አግብታ መውለድ አለባት ና እንስማማ እንደባደር ጥሎሽ ጣሉልኝ በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት ታገቧት እንደሆነ ያለው ቁራሊዮ ቀራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ እሺ እኔ ላንተ ስሌት ልሂድ ለምንድን ነው ኢየሱስን ማተው እኔ እኮ ካቆምኩ ቆይቻለሁ ዝጋ አታናደኝ ለኔ ማስብልኝ እንጂ እኔ እኮ ለኔና ላንተ ፍቅር ስልኮ ነው ከቤተሰቦቼ ጋር የተቆራረጥኩት ለነገሩ እነሱ ይቅሩብሽ ሰው ናቸው እንዴ ምንም ቢሆን ቤተሰቦቼ ናቸው ቆይ እሺ ጠይቀኝ ከለከልኩ ነገር አለ አው ምን ሰላም ስጪ ከዚህ በኋላ በቃኝ ወይ ኢየሱስን ወይ እኔን ትመርጣለህ አለቀ አንቺ ስለምን ሱስ ነው የምታወሪው እንዴ እኔ እኮ ቆይቻለሁ ሁሉንም ነገር ካቆምኩኝ አሁን ራሱ በፈትሽ ኪስ ውስጥ አንድ ነገር አገኛለሁ እኔ ውስጥ ፈትሽ ወይ እኔ ጋር በስማ ኧረ ፈትሽ በስማ አታገኝም ኧረ በስማ ዝም ብለሽ አንቺ ሰው አታምኝም እንጂ በስማ ይሄ ምንድነው የኔ ፍቅር ላንቺ እኮ ነው ያመጣሁት አበባው ረግፎ ነው እንጂ የጽጌረዳ ችግኝ ነው ኧረ አዎ ካላመንሽኝ ቤት ወስደሽ ትከዩ አበባው መብቀሉ አይቀርም አሜሪካ እጅሽን ከላያችን ላይ አንሺ አለበለዚያ ባናነሳስ አስጨርሽና እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እንዴ እኛ ያለው እጅሽን ከላያችን ላይ አንሺ ልብሳችንን እንኳን እንቀይርበት ለማለት ነው ከዛ በኋላ አንቺ ካልደከመሽ እግርሽን ስብጭኝ ልብስ መቀየር ማይቻልበት አገር አይሺ ብያ አሁን አዲስ የሥራ እድገት አግኝተዋል እንኳን ደስ አሎት ይሄንን ወርቅ የሆነ ቢሮ በአንዲት ቃል እንዴት ይገልጹታል ይሄንን ቢሮ በአንዲት ቃል መግለጽ በጣም ንቀት ነው ምክንያቱም አይመጥነው ደሞ ይሄ ቢሮ ነው እንዴ እዚህ ቢሮ ውስጥ ስንቱን አዝለን ስንቱ እየኮረኮመን ስንቱ ከጀርባችን እያሰረ ስንቱ እየገላመጠን ስንቱን እያጎረሰን እዚህ ደረጃ እንደደረስን እኔና ፈጣሪ ነው የምናውቀው ለዚህ ቢሮ ሰው ደሞ ሳይሆን እንደ በርበሬ መደለዝ ነው የሚያስፈልገው ለነገሩ አሁን ሹመት አግኝቻለሁ አዳሜ ይደልዝሻለሁ መደለስ ሲሉ ምንድነው አዲሱ አስተዳደር በዚህ መልኩ ይቀጥላል ተባረከው ምን ማለት ነው እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት ብዙ አስቤበት ነው የውሳኔ ወሰንኩት አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው እሺ ምን በድዬሽ ነው ሲጀምር እኮ ለባልነትም ይሁን ሙሉ አቋም ላይ አልደረስኩም አታረጊው ምን እናት ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን
ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው። በቃኝ የምትይኝ እንደቀልድ ከጎዳው በጣም ይቅርታ። ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል። ለፍቻለሁ። ጭራሽ ካንተም ብሶ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ትርፍ ጊዜ የለኝም። መልካም ጊዜ ሆነልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። እኔ አመዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነቱን እችላለሁ። እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ መቼም አንለያየም። አዎ አምላኬ፣ ለምንድን ነው አሳይተህ የምነሳኝ? አንለያየም።